እጅግ በጣም አስገራሚ ገንዘብ እየተጣራባቸው ያሉ ተጫዋቾች እንደዚሁም ደግሞ የማይገባቸውን ያክል ዋጋ ወጥቶባቸው ወደ ተለያዩ ክለቦች የተዘዋወሩ ተጫዋቾች አሁንም ደግሞ የዝውውር መስኮቱ ማክሰኞ እስከሚዘጋ ድረስ አሁንም የተለያዩ ተጫዋቾች የሚዘዋወሩ ነው የሚመስለው። ዛሬ ላይም በርካታ ዝውውሮች፣ አዳዲስ መረጃዎች እየተሰሙ ነው የሚገኙት። ከሰሞኑ ደግሞ በአንድ ተጫዋች ዙሪያ በየቀኑ በየሰዓቱ ብዙ አይነት መረጃዎች እየወጡ ይገኛሉ። ይህ ተጫዋች ሁሊያን አልቫሬዝ ነው። የአርጀንቲናዊ ተጫዋች ከአትሌቲኮ ማድሪድ ጋር ከዚህ በኋላ ከደጋፊዎቹ ጋር በፍቅር አብሮ የሚዘልቅ አይመስልም። ዛሬ ላይም አዳዲስ መረጃዎች እየወጡ ነው የሚገኙት። ይህ ተጫዋች ማረፊያው የት ሊሆን እንደሚችል በእጅጉ ነው የሚያጓጓው። እንደዚሁም ቼልሲን የተመለከተ መረጃ አለ። ቻፊ አሎንሶ አዲስ ምናልባት በመጀመሪያው የፕሪሚየር ሊግ የመክፈቻ ጨዋታ ላይ በደንብ ግብ ጠባቂ ሊያስፈልገው እንደሚችል ያሳበቀ ጨዋታ ነበር፣ ፉላምን ቢያሸንፉ ማለት ነው። እንደዚሁም ደግሞ ቶትናምም አሁን የተመለከተ መረጃ አለ። ሊቨርፑልን እንደዚሁም አርሰናል እናነሳለን። ውድ ተከታታዮቼ እንዴት ናችሁ? በተለይም ደግሞ ለምሰጡኝ ሀሳብ አስተያየት፣ እንደዚሁም ላይክ ሰብስክራይብ ለምታደርጉ በእጅጉ አመሰግናለሁ። አሁንም ላይክ ማድረጋችሁን እንዳትረሱ፣ ኮሜንትም ሀሳባችሁን ኮሜንት እያደረጋችሁም እንደዚሁ አጋሩኝ ማለት ነው። በእነዚህ ዝውውሮች ዛሬ በተሰሙ ዝውውሮች ላይ የእናንተንም ሀሳብ አጋሩኝ፣ ቻናላችንን እናሳድገው ስል በአክብሮት ጠይቃችኋለሁ። ሁሊያን አልቫሬዝ ከአትሌቲኮ ማድሪድ ጋር በቃኝ ብለዋል። ነገር ግን ይህ ዝውውር መጨረሻው ምን ሊሆን እንደሚችል አጓጊ ይሆናል። አሁንም ዋላ ፖርታ የባርሰሎና ፕሬዚዳንት የተናገሩት ነገር ነበር ለዚህ ተጫዋች። አሁንም ቢሆን አትሌቲኮ እምቢ ቢሉም እስከ መጨረሻው የዝውውር መስኮቱ እስኪዘጋ ድረስ ለዚህ ተጫዋች ያቀረብነውን ገንዘብ አናነሳም፣ ክፍት አድርገናል፣ በራችንን እንጠብቃለን የሚል ነገር ወይም አትሌቲኮ ማድሪዶች ሀሳባቸውን እስኪቀይሩ ድረስ እንጠብቃለን የሚል ሀሳባቸውን አንስተዋል። ከዛ በኋላ ግን የአትሌቲኮ ማድሪድን በዝምታ አላለፉትም። በፍጹም ለባርሰሎና እንደማይሸጡት ይህንን ተጫዋች እያሳወቁ ነው የሚገኙት። ያ ብቻ አይደለም፣ 0% ለባርሰሎና ይህን ተጫዋች የምንሸጥበት መንገድ ወይም ሁኔታ 0% ነው ብለዋል። ይሄ ስለ ብርና ስለ ብር አይደለም፣ ቢሆን ኖሮ እንደሚቀበሉት አይነት ነበር። ግን ባርሰሎና ኢኮኖሚካሊ እንደዚሁም ደግሞ ሶሻሊ በጣም የጎዳን ክለብ ነው እና ይሄ ገንዘብ ስለ ገንዘብ አይደለም፣ በፍጹም አንልኮም፣ ሁሊያን አልቫሬዝን አሳልፈን ለባርሰሎና አንሰጥም ብለዋል። እንደዚሁም ደግሞ ተጫዋቹ አሁን ላይ በተለያዩ ሚዲያዎች ላይ እንደዚሁም መገናኛ ብዙሃኖች ላይ እየተነሳ ያለው ሁሊያን አልቫሬዝ ቪክቲሙ ወይም ደግሞ ተጎጂው እዚህ ጋር ሁሊያን አልቫሬዝ እንደሆነ ነው። ነገር ግን ቪክቲሙ ሁሊያን አልቫሬዝ ሳይሆን እኛ ነን የሚል ነገርም አትሌቲኮ ማድሪዶች እያነሱ ነው የሚገኙት። በዚህ ባለው ሁኔታ ዛሬም ይሄንን ፋብሪዚዮ ሮማኖ ይሄንን መረጃ ይዞት ወጥቶ ነበርና በዚህ ሁኔታ ወደ ባርሰሎና ሁሊያን አልቫሬዝ ይዘዋወራል ብሎ መጠበቅ ትንሽ በጣም አስቸጋሪ ነው የሚመስለው። ተጫዋቹ ግን ምርጫው ስፔን መቆየት ነው፣ ባርሰሎና ነው ምርጫው። በተለይም ደግሞ ወደ እንግሊዝ መመለስ አይፈልግም። ምናልባት በርካቶች ይህ ተጫዋች ወደ እንግሊዝ አልመለስም የሚለውን ነገር ከአርሰናል ጋር አርሰናልና ለመፈለግ ሳይሆን ተጫዋቹ ወደ እንግሊዝ መመለስ አይፈልግም፣ በስፔን መቆየት ነው የሚፈልገው። ምርጫው ደግሞ ባርሰሎና ነው። ቀደም ብሎ ሪያል ማድሪድ ሲፈልገውም እንደነበር እንደዚሁ የሚታወስ ነው። አሁን የዚህ ተጫዋች መጨረሻ በእጅጉ ተጠባቂ ሆኗል። ምናልባት ግን ለአርሰናል አትሌቲኮ ማድሪዶች እሺ የሚል ነገር አንስቷል። በእርግጥ ከሰሞኑም ጀምሮ ይህ ተጫዋች መልቀቅ ፈልጓል። ስለዚህ ለአርሰናል እንሰጠዋለን፣ ለባርሰሎና እንሰጠውም የሚል ነገር ነው ያነሱት። ስለዚህ ምናልባት በዚህ ባለው ሁኔታ ለባርሰሎና ማይሸጡትም እንደገናም ከደጋፊዎቹ ቆይቶም ከደጋፊዎቹ ጋር በስምምነት ይቀጥላሉ የሚለው ነገር ትንሽ አስቸጋሪ ነው የሚሆነው፣ በተለይ በላሊጋ ጨዋታ ላይ ከተመለከትነው ነገር በኋላ ማለት ነው። ስለዚህ ዝውውር መስኮቱ ከመዘጋቱ በፊት መዳረሻው ምናልባት አርሰናል ሊሆን እንደሚችል እንደዚሁ ማንሳት እንችላለን። ሌላኛው ማንቸስተር ሲቲ ነው። ማንቸስተር ሲቲ ሞሮኮዊን ተጫዋች አዩብ ቡአዲን ማስፈረሙን ይፋ አድርጓል። ይህ ተጫዋች እንግዲህ በተለይ በዓለም ዋንጫው ላይ ባሳየው ብቃት እንደዚሁም ከዛ በፊትም ደግሞ በፍሬንች ሊጋ ላይም ራሱን በደንብ ያሳየ ተጫዋች ነው። ታዳጊ ወይም ወጣት ተጫዋች ነውና በዓለም ዋንጫ ላይም እንደዛ በሞሮኮ አማካይ ክፍል ድንቅ ብቃቱን ሲያሳይ ይህ ተጫዋች መዳረሻው የት ሊሆን ይችላል የሚሉ ሀሳቦች በርክተው ነበረ። በርካታ ክለቦች ይፈልጉት ነበረ፣ አርሰናልን፣ ማንቸስተር ሲቲ እንደዚሁ ማን ዩናይትድን ጨምሮ ማለት ነው። መጨረሻው ግን ማንቸስተር ሲቲ ማረፊያው ሆኗል። ለዚህ ተጫዋች
በአጠቃላይ 100 ሚሊዮን ዩሮ ነው ማንቸስተር ሲቲ ያወጣበት ማለት ነው። እንግዲህ ለኢንዞ ማሬስካ የዚህ ተጫዋች መምጣት ትልቅን ነገር ነው የሚያሳየው። ምክንያቱም ማንቸስተር ሲቲ አሁን በተለይ በእድሜ ወጣት የሚባሉ ተጫዋቾችን እየሰበሰቡ ነው የሚገኙት። አማካይ ክፍላቸውም ወጣት በሆኑ ተጫዋቾችን ኢንዞ ማሬስካ የሚያሰልፉበት ወይም ለቀጣይ አመታት ሊያገለግሏቸው የሚችሏቸውን ተጫዋቾችን አስፈርመዋል። ቀደም ብሎ ኤሊዮ አንደርሰንን ማምጣታቸው ይታወሳል። አሁን ደግሞ አዩብ ቡዋዲን ጨምረዋል ማለት ነው። ስለዚህ ኤክስፔሪየንስ ሲፈልጉ ኮቫሲችም እንዳለ ሳንረሳው ማለት ነው። እንደነ በርናንዶ ሲልቫ አይነት ተጫዋች መልቀቁ ይታወቃል። ወደ ሪያል ማድሪድ አቅንቷል። ከዛ ቀደም ብሎ ኬቪን ደብሮይን እንደዚህ መልቀቃቸው የሚታወስ ነው። ስለዚህ አሁን አማካይ ክፍላቸው ላይ ወጣት የሚባሉ ተጫዋቾች በወጣት ተጫዋቾች እየገነቡ ነው የሚገኙ። ስለዚህ ኢንዞ ማሬስካ ጠንካራ የሚባል የአማካይ ክፍልን ማሰለፍ ይችላሉ። በተለይ ደግሞ በአንዳንድ ጨዋታዎች ላይ ልምድን በጣም ከባባድ በሚባሉና አማካይ ክፍላቸው ላይ በጣም ጠንካራ የአማካይ ክፍል ማሰለፍ ሲፈልጉ ወይም ኤክስፒሪየንስ ያለው ተጫዋች ሲፈልጉ ኮቫሲችን ከአዩብ ቡዋዲ ጋር ሊያጣምሩት ይችላሉ፣ በደብል ፒቮት ማለት ነው። እንደዚሁም ደግሞ ሁለቱን ተጫዋቾች ኤሊዮ አንደርሰንን እና አዩብ ቡዋዲ የ6 ቁጥርና የ8 ቁጥር ኮምቦ ሊያደርጉት የሚችሉበትም እንደዚሁ አማራጭ አለ። ስለዚህ በደብል ፒቮትም ወይም ደግሞ በሲንግል ፒቮትም ሁለቱን ተጫዋቾች አንድ ላይ ሊያሰልፉ የሚችሉበትም ኢንዞ ማሬስካ እድል የሰፋ ነው ማለት ነው። ኦማር ማርሙሽ በውሰት ወደ ቶትናም አቅንቷል። ኦብሊጌሽን ቱ ባይም የተካተተበት ነው። ስለዚህ ቶትናም ይህንን ተጫዋች በ50 ሚሊዮን ፓውንድ ፕላስ 10 ሚሊዮን ፓውንድ አለው ተጫዋቹን የሚያስፈርምበት እንደዚህ ኦብሊጌሽን ውሉ ላይ የተካተተበት ነው ማለት ነው። ሌላኛው ቀደም ብሎ ሳቪኒዮን ከዚሁ ከማንቸስተር ሲቲ ማስፈረማቸው ይታወቃል። እንደውም በጣም የተጋነነ ዋጋ ነበረ። 85 ፕላስ ሚሊዮን ፓውንድ የወጣበት ተጫዋች ነው ሳቪኒዮ እና በተለይ ሬጉላርሊ የሚሰለፍ ተጫዋች አይደለም በማንቸስተር ሲቲ እና ቶትናም ያናክል ማውጣቱ የሚል ነገር በጣም ሲያነጋግር ነበረ። በመጀመሪያው ጨዋታ በብሬንፎርድ ተሸንፏል። ዲዘርቢ ከዚህ በኋላ ይሄንን በጣም ብዙ ተጫዋቾችን ነው እያስፈረሙ ያሉት ቶትናም ገንዘቡን ከየት ነው የሚያመጣው እስኪባል ድረስ ማለት ነው። ስለዚህ እነዚህ የሰበሰባቸውን ተጫዋቾች ዲዘርቢ ከጨዋታ ቡድኑን አዋህዶ እንዴት ሊጠቀምበት ይችላል የሚለው በእጅጉ የሚጠበቅ ነው ማለት ነው። ሌላኛው ቼልሲ ቤት እናምራ። በተለይ የመጀመሪያው ጨዋታ ላይ በምዕራብ ለንደን ደርቢ ከፉላም የነበራቸው ጨዋታ ላይ ቻቪ አሎንሶ በጣም አስደናቂ የፊት መስመር እንዳላቸው የታየበት ጨዋታ ነበረ። የሞርጋን ሮጀርስ፣ የኮል ፓልመር እና የዣ ፔድሮ ጥምረት በጣም አስደናቂ ነበር። ከኋላ ላይም ላክሮ አዲስ ያስፈረሙት ተከላካይ ነው። በጣም ድንቅ ብቃቱን ሲያሳይ የነበረበት ጨዋታ ነው። ምናልባት ግን በዛ ጨዋታ ሳይሆን ቀደም ብሎ በነበረው አመታትም ቼልሲ አንድ ትልቅ ቦታ ላይ እድሳት ወይም ደግሞ መጠናከር አዲስ ነገር እንደሚፈልግ ያሳየው የዚህ የግብ ጠባቂው ፖዚሽን ነው፣ የጎልኪፐር ፖዚሽን ነው። ይሄ ቦታ ምናልባት ቼልሲ ከየትኛውም ካደረጋቸው ዝውውሮች ቀርሞ ቼልሲ ሊያደርገው ይችላል ዝውውር ተብሎ ሲጠበቅ የነበረው የሳንቼዝን በሌላ ጥሩ ግብ ጠባቂ መቀየር ነበረ። ግን ውድድር አመቱ ሲጀምር ዘንድሮም ቼልሲ በሳንቼዝ ሊቀጥል ነው የሚሉ ሀሳቦች ሲነሱ ነበረ። አሁን ግን በደንብ ጥሩ የሚባል ግብ ጠባቂ ሊያገኙ ይመስላል። ኤሚ ማርቲኔዝን ከአስቶን ቪላ ወደ ቼልሲ የአስቶን ቪላውን ግብ ጠባቂ ኤሚ ማርቲኔዝን የሚያገኝ ነው የሚመስለው። ተጫዋቹም ፈቃደኝነቱን አሳይቷል። ስለዚህ ከዚህ በኋላ በሚኖሩ የፕሪሚየር ሊጉ ጨዋታዎች ላይ ኤሚ ማርቲኔዝ የቼልሲ ግብ ጠባቂ ሆኖ እንመለከተዋለን ማለት ነው። ይሄ በጣም ትልቅ አፕግሬድ ነው። ኤሚ ማርቲኔዝ ራሱን በብሔራዊ ቡድን በአርጀንቲናም ሆነ በአስቶን ቪላ በደንብ ያሳየ ተጫዋች ነውና ለቼልሲ ይሄ ትልቅ የሚባል ነገር ለቻቪ አሎንሶ ይጨምርለታል። በሚገባ ቡድኑን እያጠናከረ ነው የሚገኘው። የፊት መስመሩን በጣም ጠንካራ የሚባል የፊት መስመር ነው ያለው ቻቪ አሎንሶ። ምናልባት እዚህ ጋር ኢንዞ ፈርናንዴዝን ሊለቁ የሚችሉበት እድል አለ። ምናልባት እኔ በግሌ ብትጠይቁኝ ግን ኢንዞ ፈርናንዴዝ የዝውውር መስኮቱ ከመዘጋቱ አስቀድሞ ማንቸስተር ሲቲ ሊቀላቀል የሚችልበት እድል ሊኖር እንደሚችል ማንሳት እንችላለን ማለት ነው። ሌላኛው ሊቨርፑልን እናንሳ። ሊቨርፑል በተለይ ደግሞ አንዶኒ ኤራዮላ የመስመሩን የሁለቱንም የግራና የቀኝ ክንፉን ለማጠናከር በጣም
ተጫዋቾችን እየፈለጉ ነው የሚገኙት። በቀኝ መሐመድ ሳላህን አጥተዋል። ግራው መስመሩም እንደዚሁ የሳሳ ነው። አሁን ኮዲ ጋክፖም ይለቃል። ቶትናም ይባላል፣ ማንቸስተር ሲቲ ይባላል። ማረፊያው ገና የኮዲ ጋክፖ አለየም። ምናልባት ማንቸስተር ሲቲ ሊቀላቀል የሚችልበትም እንደዚሁ ነገር ይኖራል። ምክንያቱም ማንቸስተር ሲቲም እንደነ ሳቪኒዮ እንደዚሁም ደግሞ ራሱ ማርሙሽን የመሳሰሉ ተጫዋቾችን ስለለቀቁበት ይፈልጋል በዛ ቦታ ላይ ማጠናከር። ኮዲ ጋክፖም ያው እንደሚለቅ ይፈልጋል። በአጠቃላይ ሊቨርፑልንም አንፊልድንም መልቀቁ የማይቀር ስለሆነ ማለት ነውና ስለዚህ የግራ መስመር ላይም እንደዚሁ ተጫዋች ያስፈልጋቸዋል። ሌላኛው ያው በተለይ ደግሞ በዚህ በቀኝ በኩል ላይ ያንኮባ ሚንቴን መጀመሪያ ከብራይተን ለማምጣት ፈልጎ ሳይሳካለት ቀርቷል ማለት ነው። በተለይ ተጫዋች ጉዳት እንዳለበት ይታወቃል። ነገር ግን ጉዳት እያለበት ሲፈለግ ምናልባት ሊቨርፑል ካለው ተጫዋቹ ካለው እድሜ አንጻር ሊሆን ይችላል የሚሉ መከራከሪያ ሀሳቦች አብረው ተነስቶ ነበር። ነገር ግን የዲል ኦፍ ነው ወይም ከብራይተን ይህንን ተጫዋች የሚያስፈርምበት እድልም የለም ከዚህ በኋላ። አሁን ላይ ፊቱን ሊቨርፑል ወደ ክሪስታል ፓላሱ ኢስማኤል አሳር ፊቱን አዙሯል። ለክሪስታል ፓላስም 50 ሚሊዮን ፓውንድ አቅርቦ ሪጀክት ተደርጎበታል። በነገራችን ላይ ሊቨርፑል ብቻ አይደለም ጋላታሳራይም ጥያቄ አቅርቦ ውድቅ ተደርጎበታል። ሊቨርፑል ግን ዳግም በሌላ በተሻሻለ ዋጋ ወደዚህ ወደ ፓላስ ያመራል ተብሎ ይጠበቃል። እንደዚህ አይነት ተጫዋቾች የተሻለ ክለብ ሲመጣ ማማተራቸው አይቀርም ወይም ልቀቁኝ ማለታቸው አይቀርም ላሉበት ክለብ ሪኩዌስት ያቀርባሉ እና እስማኤል አሳር ምናልባት ይህንን ነገር ፓላስ መልቀቅ አልፈልግም ቢልም ግን ይህን ጥያቄ ሊያቀርብ እንደሚችል ምናልባት ይጠበቃል። ሌላኛው ግራ መስመር ላይም እንደዚሁ ትላንትና የተሰማው ነገር ምንድነው? ቀደም ብሎ ፓሪስ ሰን ዠርማን ባርኮላን የሚፈልግ የትኛውም ክለብ በጣም ከፍተኛ ገንዘብ ጠይቆ ክለቦች ገሸሽ ብለው ነበር፣ ሊቨርፑልን ጨምሮ። ሊቨርፑል እንደውም በተሻለ ገፍቶ ሄዶ ነበር። ከተጫዋቹ ጋር በግል ተስማምቶ ነበረ። ከፓሪስ ሰን ዠርማን ጋር ነበረ ዲሉን ለማሳካት ከባድ ሆኖ የነበረው ማለት ነው። አርሰናልም የተጫዋቹ ፈላጊ እንደሆነ እንደዚሁ ይታወቃልና በጣም ከባድ አድርጎባቸው ነበረ። አሁን ግን ትላንትና ሊቨርፑልና ፓሪስ ሰን ዠርማን እየተነጋገሩ እንደሆነ ምናልባት ይሄም ዲል ሊሳካ የሚችልበት እድል በጣም ሰፊ ይመስላል። ጋብሪኤል ማርቲኔሊ እንደዚሁ ከአርሰናል ወደ ሳውዲ ፕሮ ሊግ የሚያቀናበት ነገር ከጊዜ ወደ ጊዜ ከቀን ወደ ቀን በእጅጉ እየተቃረበ መጥቷል። ስለዚህ እንግዲህ ተጫዋቹ ወደ አልሂላል የሚያመራበት ዝውውር ምናልባት እንግዲህ በቀጣይ ቀናት ይጠናቀቃል ተብሎ ነው የሚጠበቀው ማለት ነው። አርሰናልም በግራ መስመሩ ላይ ወይም ደግሞ በፊት መስመር ላይ ሌላ አንድ ተጫዋች ይጨምራል ተብሎ ነው የሚጠበቀው ማለት ነው። ማን ዩናይትድም እንደዚሁ የተከላካይ መስመር ተጫዋች ፉልባክ ይፈልጋል። ስለዚህ በቀጣይ ቀናት እነማንን ያመጣሉ የሚለው በእጅጉ ይጠበቃል። አዳዲስ የወጡ ግን ዝውውሮችን የተመለከቱ መረጃዎች እነዚህ ነው የሚመስሉት። ውድ ተከታታዮች ስለተከታተላችሁን ያመሰግናለሁ። ድጋፋችሁን ላይክ በማድረግ ሀሳባችሁን በመስጠት ሰብስክራይብ በማድረግ እንደዚሁም ደግሞ ለጓደኞቻችሁ ለሌሎችም ሼር በማድረግ ቻናሌ እንድትደግፉ በትህትና እጠይቃለሁ። ለዛሬ ቻው።